ቅርስ ያለ መጥፋቱን ገዳሙ ያለ መበተኑን መነኮታቱ በመስመር ላይ እንዳሉ ዋልድባ ተፈታ ዋልድባ እንደሆነ አላልኩም። የኢትዮጵያን ሕዝበ ክርስቲያን ለማረጋጋት ነው የመጣ ነው። ሂዱ እና ልቅሷችን እንባችን ሄዳችሁ ለሚመለከተው ሁሉ እንድታስረዱልን። ይሄንን ጉዳይ ስንሰማ ምናልባት ህዝቡ ግራ እንዳይጋባ ብለን ነው ሱባኤ ጥሰን የመጣ ነው እና እኛ ሰዎቹ ምንነታቸውን አላወቅናቸውም። ግራው ገብቶናል። ገዳሙም አያውቃቸውም። የጠፋም ቅር የፈረሰም ቤት የለም፣ የጠፋም ቅርስም የለም። የምናውቀው ነገር የለም። አዲስ ነገር ነው ሆኖ የታየ ማለት እኛም አስደንግጦናል። أزم ساعتي أتوقع هاتيهم هم زفلت سديدهم منا قتيلهم منا عقد ميهم بعلتهم زقوروا بعد كل هم زبهال تم عبيت زودقنا تم قصيلهم من على زاوية مساعة من هالو نو قتيلنا نعلم عقد مي قيرهم سنة بس مدبدبوا سنة تقاربين سلس قتيلهم قبيرهم وتم حاد بو كتور حساقيم مصنوع مسحازهم اقرم ما نتقرم سبيرهم كيوجيهم ودي سماعين كتعمتهم كيوجومس اقرم قبي سبيرم خلطور حساقيم مقاويت 10 خلطي حازوم 10 حدا قنوت قبيرم قتيلم بتهزب كريستيان اينا ايت حامل سلوو اينا ايتنا حامل تولد حازه اينا ايت قيمو اتز نغير زلو سمعو خامن لو تحقو يطراطر زخونه دم باكل مصف حجي كن بقص بيفهمس غبرو بتاع من حنابون وتنعقس نبرنا معقاس ابينا مرنا تعقسنا صح حج مدينا يقرمكمس اتا مرفقنا دل مس غبرت بحبر تقطقط قيطوم تز بارر اباريرم اقصصر ايدم سو علو ناي 130 عامت منيتنا لو متفصملنا يلم بيفا تزاريبم يا حسب صنيح مالتي ازين تقول انت لو تسا قرص بطعمي نودفيتو مسدياتم تقراري كاس كمي غيرك اي والدبا انعنبل تسا نقرص قدامنا لقينا نحمشت عمز ذاكل أفسدتنا ذني هنا مالتي كسب حجون بيا قدامات بيا دباراتو تبتينهم أبي كم زلون زين فلت أبدا مو بزحت اللو كريستيان كلها مس ز حقي خطص أمد صاوعتنا نقرب لنا سبحان الله أبي هرو سلام شو ما يوم منقصات ملك عمون كمان أيام مستيرهم جن منن عكرست الناس أمد وي عبس من الناس أمد يكونن زياتهم قلنا ويزميتهم ناب إرتراب مول أدباراتن قداماتن زيرهم منافق أنا باريرنا يمي زياتهم هايمانس زيو لهم نورفت قدام أباريرنا يوم ناوزي خيو مسخومن كي تقربوهم كي يبالوهم عد خيو بلاشو لكم ناولو زوري لما أنا إرتراب بتعام تزقرمك أوصي مباريرهم دلاتات حزم يوم كلاش حزم يوم تأيو قدي مستدنا ناقص وببزلوا زقتل تقاتيل زقصل قصيلو أكالهم إقرام إداوهم تصور حقيقهم تصوروا خندي أكالسم كل يوم قرب نازلوا بيا فتقدامنا جن نعنا تمبتاتنا ونزنورا عبي تبتاتنا حاده إنكوانس عصفا ختمولسو ختوعو كتصرفوا ختبلو خيت تصرفوهم نحنا سماعة النتنا نقبل إذا مص نازل له سماعة النتي لهم أتنكي قبنا ناسنا محورون حاده تصرف إنكوان دلال العيلو إمن العيلو خوقع زبل تتصرفون يلا سخيلو نحن نزي مستعذوا من ساتهم كتقوم الله يوم سماعة النت يوم صبي زلوا زياتهم سماعة تكونهم سورهم أكلوا مقدل ومبر أي تقتلوا ومي لهم نوعلتاتهم ميسم نام مسوارن نام أكل مقدالن دبدباني كان ميازيا 28 2017 ዓመተ ምህረት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዋልድባ አብረንታንት መድኃኔ ዓለም ገዳም ዘቤተ አቡነ ጣዕመ ክርስቶስ ማህበር ስለ ገዳሙ እና ገዳማውያኑ የተሰጠ ማብራሪያ እና መግለጫ በማህበረ ቅዱሳን ለቀረበ ሐሰተኛ መረጃ የተሰጠ ምላሽ ይመለከታል። ለመላ ሕዝበ ክርስቲያን እንኳን ለ2017 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ እያልን እንዲሁም ለሚመጣው ዓመት በሰላም እንዲያደርሳችሁ በዘወትር ጸሎታችን እያሰብን ገዳማዊ እና መንፈሳዊ ሰላምታችንን በመድኃኔ ዓለም ስም እናቀርብላችኋለን። ከዚህ
በመቀጠል ዋልድባ አብረንታንት ገዳም ከተመሰረተበት ዘመን ጀምሮ አባቶች መናንያን መነኮሳት ስለ ሰላም በፍቅር አብረው ተባብረው ተከባብረው ሲጸልዩ እንደኖሩ ይታወቃል። ቤተ ክርስቲያናችን ሰላም ለኩልክሙ ሰላም ለሁላችሁ ይሁን በማለት ጠዋትና ማታ ለዓለም ሁሉ ትጸልያለች ታስተምራለችም። ሰላምና የክርስትና ሃይማኖት ያላቸውን የጠበቀ ግንኙነት በምናስብበት ጊዜ የክርስትና ሃይማኖት የሰላም መሰረት እንደሆነ በማመን ነው። ወንድሞች በሰላም ቢኖሩ መልካም ነው ያማረም ነው ይላል መጽሐፍ ቅዱስ። ሐዋርያው ቅዱስ ጳውሎስም ወንድሞቼ ሆይ በሰላም ኑሩ፣ ፍጹማን ሁኑ፣ ምክሬንም ስሙ፣ የፍቅርና የሰላም አምላክ ከእናንተ ጋር ይሁን። ሁለተኛ ቆሮንቶስ 13:11 ቁጥር ያለውን ቤተ ክርስቲያናችን ደጋግማ ስታስተምር ትኖራለች። ሰዎች አብረው ለመኖር የሚያስፈልጋቸው መንፈሳዊ መሳሪያዎች መካከል ሰላምና ፍቅር፣ አንድነትና በጎነት፣ መተሳሰብም ይገኙበታል። የእነዚህ ቅንጅት ማነስ የእርስ በርስ የሰላም ግንኙነቶችን መራራ እንዲሆኑ ያደርጋቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርትን እናንተ የምድር ጨው ናችሁ ማቴዎስ 5:13 ብሎ ሲያስተምር ደቀ መዛሙርቱም በትምህርታቸው የመረረውንና ሰላም ያጣውን ሕይወት እንዲያጣፍጡ ነው። ይሁን እንጂ በዚህ ዘመን በተለይ በዋልድባ ገዳም እየደረሰብን ያለ ግፍ ከዚህ የተለየ ነው። እኛ ከሰው ተለይተን በበዓት ተከተን ለዘመናት በተባሕትዎ ለቁመተ ሥጋ ብቻ ቋርፍ እየተመገብን በፍጹም ጾም ጸሎትና ትህርምት በምናኔ ዓለም ሆነን ዘወትር ቅዱስ 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 እግዚአብሔር ጸባኦት እያልን በነበርንበት ጊዜ ቤተ ሚናስ የተባለው ማህበር ያለ ርኅራኄ አባቶችን የሚገሉ የሚያሳድዱ እና ለጸጸት የሚሆን ልብ ያልፈጠረላቸው በስህተት ላይ ስህተት በጥፋት ላይ ሐሰት በሚመሰክሩ እያየን ልባችን በሐዘን ትሞልታለች። ይህም በሕገ እግዚአብሔር ባለመመራትና ሌሎችን ባለመውደድ ነው። ሌሎች ጠፍተው እኛ ብቻችን እንኑር በሚል በዓለም ስግብግብነት ተሞልተው እነሱ የሌላውን ንብረት በመሻት ዘረኝነትና ምቀኝነት የታከለበት በባዶ ስሜት ገዳሙ እና ህብረተሰቡን ሲያተራምሱ ይገኛሉ። አሁን ልናሳውቃችሁ የምንፈልገው ጉዳይ ቢኖር በሚያዝያ 3 2017 ዓመተ ምህረት በማህበረ ቅዱሳን ሚዲያ ስለተላለፈው የቤተ ሚናስ የተዛባና ከእውነት የራቀ መረጃ ይሆናል። በዋልድባ ገዳም የሚገኙ ቤተ ሚናስ የሚባሉ ማህበር እና በደጋፊዎቻቸው ከባድ በደል እንመብን ከምንወደው ገዳማችን ተሰደን 43 መነኮሳት በግፍ ተገለውብናል። ከእሳቸውም አካላቸውም የጎደሉ አሉ። ብዙዎችም ከዚህ ገቡ የማይባሉ ጠፍተው የቀሩብን አሉ። ተገፍተን ከገዳማችን በስደት ወጥተን የተረፍነው መነኮሳት ግን በተለያዩ ቦታዎች በሽሬ እንዳስላሴ፣ አክሱም፣ በጻዳ አምባ እና በደብረ በንኮል በደብረ አባይ ገዳም በወረዳ ጸለምት አዲ አባ ኪዳነ ምሕረት እንዲሁም በተለያዩ ገዳማት ከተለያዩ አድባራት እና አድባራት ለ5 ዓመታት ተጠግተን እንደነበርን ዓለም ሁሉ የሚያውቀው የማይካድ እውነት ነው። በስደት ምክንያት በብዙ ድካም የተሰሩ የአባቶች መመገቢያ ቤቶች እና ምርፋቆች እንዲሁም የጸሎት ቤቶች በእሳት አቃጥለው አፍርሰውብናል። ጥንታዊ ቅርሶቻችንንም አንዳችም ሳይቀር ዘርፈውብናል። የመነኮሳት መኖሪያ ቤቶችም ሁሉ አውድመውብናል። በእኛ ላይ ይህ ሁሉ ግፍ ሲፈጸምብን እስከ አሁን ዝም ማለታችን መታገሳችን ሲነቅፏችሁ እና ሲያሳድዷችሁ በእኔ ምክንያት ክፉውን ሁሉ በሐውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁም በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትንም አድርጉ። ከእናንተ በፊት
የነበሩትን ነቢያትን እንዲሁ አሳዳቸዋልና ማቴዎስ 5:11 የሚል የጌታችን ቃል ተስፋ በማድረግ ነው። አሁን ግን ትንሽ የሰላም ጭላንጭል በመስማት ስደተኛ ወደ ቦታው ይመለስ በተባለ መሰረት ሙሉ ሰላም ባይኖርም ወደ ጥንታዊ ገዳማችን ተመልሰን በፈረሰው እና በወደመው መርፋቃችን ስር ሆነን ችግራችንን ወደ ሕዝበ ክርስቲያን ጥሪያችንን በተለያዩ ሚዲያዎች እያስተላለፍን በምንገኝበት ጊዜ ሰዓት በአዲስ አበባ የሚገኙ አባቶቻችን እና ልጆቻችን ኮሚቴ በማቋቋም የገቢ መሰባሰቢያ ሊያደርጉ ወክለናቸው ሳለ የዋልድባ ቤተ ሚናስ ማህበር ግን እንዳልተወከሉ አስመስሎ በማህበረ ቅዱሳን ሚዲያ የተሳሳተ መረጃ በማስተላለፍ ሕዝበ ክርስቲያኑን ገዳማችንን እንዳይረዳ አድርገውታል። በግፍ ካፈናቀሉን ጊዜ ጀምሮ እስከ አሁን ልክ እንደ አይሁድ ጌታችን ኢየሱስ ክርስቶስን ገድለው አሰቅለው ካስገድሉ በኋላ እንዳይነሳ መቃብር ሲያስጠብቁ እንደነበር እነዚህ መነኮሳት ነን ባዮችም እንዲሁ በላያችን ካደረሱብን የስደት መከራ እንዳንነሳ ገዳሙ ተመልሰው እንዳይቋቋም ሆን ብለው በነገር እና በሐሰት ቁመውብን ይገኛሉ። እውነት ግን እኛ ዋልድባ ገዳም ዘቤተ አቡነ ጣዕመ ክርስቶስ ማህበር የቀናች የአባቶቻችን 318 ሃይማኖት በመከተል እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሰለሱ በአካላት ወይትወሐዱ በመለኮት እንዲሁም አባቶቻችን ባስተማሩን መሰረት አንድ ጌታ፣ አንድ ሃይማኖት፣ ቀት ኤፌሶን 4:5 ብለን እናምናለን። ይሁን እንጂ እነዚህ ቢጸ ሐሳውያን ቤተ ሚናስ የተባሉ ማህበር መርዝ በተለወሰው ምላሳቸው ቀጥተኛይቱን ተዋሕዶ ሃይማኖት ወደ ተሐድሶ ለመቀየር ውሸት እያሰራጩ ይገኛሉ። ቤተ ክርስቲያናችን የማትፈቅደው 2 ጊዜ ሲያጠምቁ 2 ጊዜ ሲያመነኩሱ የተሐድሶ ሃይማኖትን ሲያንጸባርቁ ይታያሉ። በዚህም ጉዳይ በሊቃውንተ ቤተ ክርስቲያን ይህ መነኮሳት ነንባዮች የበግ ለምድ ለብሰው በመልበስ ቢጫ ቀሚስ ለብሰው ቆብ ደፍተው መነኩሴ መስለው በአንድ እጃቸው መቁጠሪያ በአንድ እጃቸው የጦር መሳሪያ እና ክላሽ ድላ በመያዝ የምንኩስና ስራ በመተው የሁለት ዓለም ስደተኞች ሆነው መታየታቸው በጣም ያሳዝናል። እነዚህ ቤተ ሚናስ የተባሉ ማህበር ልክ እንደ ቢጸ ሐሳውያን ሐዋርያት ያስተማሩትን ትምህርት አሳምነው ወደ ሌላ በሄዱበት ጊዜ ሲያደናግሩ እንደነበሩ እነዚህም እንዲሁም የቀናች የኦርቶዶክስ ተዋሕዶ ሃይማኖት ይዘን ሳለ ሃይማኖት የላቸውም እያሉ ለብዙ ዓመታት ውስጥ ለውስጥ ሲዋሹ ቆይተዋል። እኛም ይህን ተገንዝበን ውሸት ሲደጋገም እውነት ይመስላል እንደሚባለው ውሸት መሆንን ልናሳውቃችሁ እንወዳለን፣ እንገደድማለን። ወሰብሖ ይነብብ ሐሰተ እምዚአሁ ይነብብ እስመ ሐሳዊ ውእቱ ወአቡሃ ለሐሰት ተብሎ እንደተጻፈ እነዚህም ከልባቸው አፍልቀው የሚናገሩትን ሐሰት በእነሱ ምክንያት ሕዝበ ክርስቲያን እንዳይጎዱ በማለት ወጥተን በተለያዩ ሚዲያዎች እንድንናገር ተገደናል። በጣም የሚገርመውና የሚያሳዝነው ደግሞ በጭከና ለፈጸሙት ኢገዳማዊ እኩይ ተግባርን ለመሸፈን እና ከተጠያቂነት ለማምለጥ ሲሉ እግራችን እየተከታተሉ በሚያዝያ 3 2017 ዓመተ ምህረት ከእውነት የራቀ መረጃ ይዘው በማህበረ ቅዱሳን በተባሉ ሚዲያ የፈረሰ ቤት የለም፣ የተሰደደ ማህበርም የለም፣ የጠፋ ቅርስና ንብረትም የለም፣ ዋልድባ ሰላም ነው በማለት የሐሰት መረጃ አስተላልፈዋል። በሚገርም ነገር እውነተኛው ግን የዘረዘርነው ጭብጥ የሐሳብ ሲሆን ስለ ገዳማት እና ገዳማውያን የሚያስብ የቤተ ክርስቲያን መከራ የሚያሳዝነው ሁሉ ወደ ገዳሙ በአካል በመምጣት አይቶ መረዳት ይቻላል። ከዚህ በተጨማሪም የሐሰት መረጃ ስለሚያሰራጩ አካላት ከድርጊታቸው እንዲቆጠቡ ገዳማዊ እና አባታዊ ጥሪያችንን በማስተላለፍ ሕግና ስርዓት ጠብቀን አጥፊዎች ወደ ትክክለኛ መንገድ እንዲመለሱ በማድረግ ለሚመለከታችሁ ለብፁዓን አበው ሊቃነ ጳጳሳት
የኤጲስቆጶሳት እንዲሁም የሊቃውንተ ቤተ ክርስቲያንና ሁላችሁ ሕዝበ ክርስቲያን ጥሪያችንን እናቀርብላችኋለን። በመጨረሻም እናንተ ሕዝበ ክርስቲያን አወዘጋቢ የሐሰት መረጃ ሰምታችሁ ከጀመራችሁት የገዳሙ እርዳታ ወደ ኋላ ሳትሉ በድጋሜ በተቻላችሁ አቅም እንድትረዱን በመድኃኔ ዓለም ስም ጥሪያችንን እናስተላልፍላችኋለን። እግዚአብሔር አምላክ ለዓለም ሁሉ ሰላምና ምሕረትን ይላክልን። ከገዳማዊና መንፈሳዊ ሰላምታችን ጋር መምህር ወማህበር ዘዋልድባ አብረንታንት መድኃኔ ዓለም ገዳም ዘቤተ አቡነ ጣዕመ ክርስቶስ ደጭቁ ለአቡነ ሳሙኤል እንቆባሂሪ ዘገዳም እንቆባሂሪ ዘገዳመ ዋሊ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ንሕና ማሕበር ቤተ ጣዕመ ክርስቶስ ንበሃል። እቶም ንዓና ብ2013 ዓመተ ምህረት ተሰደድና ቤተ ሚናስ ማሕበር ይበሃሉ። ሽዑ 800 ማሕበር ነርና ክንስደት ኣለና ዝጠፍኡ ኣለዉ ዝሞቱ ኣለዉ። ድሕሪ 5 ዓመት ድማ ከምቲ መንግስቲ ዝኣወጆ ተፈናቀልቲ ናብ ዓድኹም ተመለሱ ዝተባሃሉ ኣዋጅ ሰሚዕና ናብ ዋልድባ ገዳም ተመሊስና። ተወሰኑ ሰባት ኣኽሱም ኣለዉ። ኣብኡ ንእሽተይ ፅንሑ ኢልናዮም ማሕበር ብዙሕ ማሕበር ግን ኣብ ዋልድባ ኣቲና ምስ ኣተና ግን ገዛውትና ፈሪሱ። ነዚ ዝፈረሰ ገዛውቲ ንእሽተይ ሓጉዝና ኢልና ብሚድያ ተተናገርና። እቶም ዘሰደድና ማሕበር ኣሰደድና ክበቁዑስ እነሱ ብኡ ኣይፀገቡን ብኡ ኣይፀገቡን ኣይተመለሱን ናብ ኣዲስ ኣበባ ከይዶም ዝጠፍአ ማሕበር የለን ኢሎም ከይተረድዎም ዝርዳእ ማሕበር የለን ንማንም ዱርየ ንማንም መናፍቅ ገንዘብኩም ከይትህቡ ኢሎም ናብ ዓለም ሚድያ ስለ ዘፋለጡ እቲ መጀመርያ ቃቲሎምና ኣሰዲዶምና እዚ ከይኣኽሎም ካልኣይ ድማ ኣብ ዋልድባ ገዳም ተመሊስና እግሪ ከይንተክል ወሰን ዘይብሉ ጭከና ስለ ዘለዎም ተሰደደ ማሕበር የለን ኢሎምና። ግን ንሕና ተሰዲድና 800 ነርና። ሕጂ ግን ድሕሪ ስደት 400 ማሕበር ተሪፍና። እዚ 400 ዘሎ መነኮሳት 400 መነኮሳት ብኣካል እናሃሉ እምበር እቲ ውሽጥና እቲ ሞራልና ሞይቲ እዩ። ናይ ስነ ልቦና ቁስለት ቆሲልና ኢና። ስለዚ እዚ ናይ ሞራል ቅትለትን ናይ ስነ ልቦና ቁስለትን ከይናሓዊ እንዳተኸታተሉ ይጎድና ስለ ዘለዉ ኣብ ዓለም ትርከቡ ኩላትኩም ወገናትና በቲ ትሪእዎ ዘለኹም ኣጋውንቲ ናይ ኣንበሳን ናይ ወጋግንን ናይ ኢትዮጵያ ንግዲ ባንክን ናብኡ ንእሽተይ ዝተወሰነ ብዝከኣለኩም እንዳልኣኩም ክትሕግዙና ብሽም መድኃኔ ዓለም ፃውዒትና ነቕርብ። ብዛዕባ ሕማቕ ወረ ዝበሃል ደሞ የውሪልና እዮም። ምክንያቱ ኣብ መሬት ዘየለ ሓሶት ምክንያቱ ናይ ኢትዮጵያ ህዝቢ ብሃይማኖት ኣኽራሪ ስለ ዝኾነ ሃይማኖት የብሎም እንተኢልናዮም እቲ ህዝቢ ይፀልኦም እዩ። ስለዚ ከይዱ እውን ይድብድቦም እዩ ዝበሃል ናይ መሳርሒ ሓሶት ተጠቒሞም ሃይማኖት የብሎምን እንዳበሉ የውሪልና ኣለዉ። እዚ እውን ዓለም ክትፈልጥዎ ዝግባእ ንሓና ሃይማኖት ኣብ ዋልድባ ከይድና ዘይኮናስ ካብ ገዛና ካብ ኣዴታትና ክለውሳት ኣለዋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዳበላ ዘምሃራና ቤተ ክርስቲያን ዘምሃረትና ሃይማኖት ሒዝና ከይድና ክሳብ ሕጂ ኣብ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ፀኒዕና ንርከብ። እንዲያው ኣብኡ ዘሎ ዓበይቲ ክሳብ ጸጋ ማእምረ ህወሓት ዝበሃል ጸጋ ኣሎ። ጸጋ ማእምረ ህወሓት ማለት እቲ ጸጋ እግዚኣብሔር ክሓድሮም ተሎ ይበቕዑ ገዛ ዓፂኻ ዝሰርሓዮ ኩሉ ይፈልጡ። ክንዲ ዝኣኽሉ ኣቦታት ዝበቕዑ ኣቦታት ምስ እግዚኣብሔር ዝነጋገሩ ኣቦታት እንዳሃለውና ሃይማኖት የብሎም እንዳበሉ ይሕስቡ። ግን ንስኣቶም ሃይማኖት ዝህልዎም ኣቦታት መነኮሳት ባህታውያን ኣይቀትሉን ነይሮም። ደም ርሂፆም ዝሰርሕዎ ገዛውቲ ሰሊጥ በሊዖም ንሂጉ በሊዖም ሱራሱር በሊዖም ዝሰርሕዎ ገዛውቲ ኣየፍርሱን ኣየቃፅሉን ነይሮም። መነኮሳት ኣይቀትሉን ነይሮም። ንስሓ ክንዲ ዝኣትዉ ድማ ብ2013 ዓመተ ምህረት ኣሰዲዶም ከብቅዑ ካብቲ 800 ዝነበረ ማሕበር ናብ 400 ማሕበር ተቐኒስና ተራኺብና ክንኣቱ ተለና ዕልል ኢሎም ክንዝቕበልና ሕጂ እውን ሓዚኖም ውፅ ይብሉና ኣለዉ ማለት እዩ። ቤተ ክርስቲያን ኣይኣተናን ጋናኣና ከይንርዳእ እውን ናብ ዓለም እንዳውረዩ ይኽልኩልና ኣለዉ። ስለዚ እቲ በደልና ወሰን የብሉን ልበይ ስለ ዝቆሰለ ዝቕልጥፍ ዘለኹ ልበይ እውን ፈርፈር እንዳበለ ዛረብ ዘለኹ ስለ ዝቆሰልኩ እየ እሞ ስለዚ ኩላኻትኩም ኣብዚ ዘለኹም ተሓጋገዝኩም ናብ ዓለም ኣውፅሒኹም እቲ ሕማቕ ወረ እውን ሕማቕ ወረ ሓሶት ከም ምዃኑ ክትሕግዙና ሓሶት እዩ። ኣብ ዋልድባ ቤተ ጣዕመ ክርስቶስ ዝበሃል ሃይማኖት ዘይብሉ መነኩሴ የለን። እቶም ሃይማኖት ዘይብሎም ይቐትሉ ኣለዉ፣ የሰድዱ ኣለዉ፣ ንስሓ ዘይኣቱ እዚኦም ሃይማኖት ዘይብሎም ዝበሃል እምበር
እቲ ተሰደደ ማሕበር ከም ነቢያት ከም ሐዋርያት ተሰደደ ማሕበር ትኽክል ሃይማኖት ኣለዎ ኢልኩም ኣሚንኩም ክትሕግዙና ይግባእ ስለዚ ናብ ገዳም ዋልድባ ተመሊስና ኣለና ተወሰኑ ማሕበር ተሪፎምና ኣለዉ ንስኣቶም ስለ ዝፈርሑ እዮም እምበር ቤተ ክርስቲያን ምስ ተረከብና እቲ ዋልድባ ገዳም ከም ዝነበረ ምስ ኮነ ከርክቡና እዮም እሞ ስለዚ ኣብ ዝፈረሰ ገዛ ኣለና ንተይንዳ ዝኸውን ቀለብና ሰሊጥ እዩ ንሂጉ ይቋርፍ እዩ ነዚ መግዝእ ዝኸውን መሕገዝ ዝኸውን ክትረዱና ብሽም መድሃኒ ዓለም ፃውዒትና እናቐረብና ስለ ሰማዕኹምና መስግን ወስብሃት ለእግዚአብሔር ናሃትና ሃይማኖትና ትክክለኛ እተን 10 ቃላት ኦሪት እተን 6 ቃላት ወንጀል ኣይትስረቕ ኣይትሓሱ በዚያ ኣምላኽ ካልእ ኣምላኽ ክንብረካ የብለን በዚያ ብሔር ኣምላኽ ካልእ ኣምላኽ ክንብረካ የብለን ኣይትቕተል ንሓውካ ፍቶ እያ ትብል 10 ቃላት ታፍቶም ወንጀል ደሞ ኣፍቅር ብዘካ ከመን ታፍቶም ወንጀል ደሞ እንግዳ ተቐበል ዝተሓመመ ጠይቕ ዝተኣሰረ እግዚአብሔር ፍታሕካ ጠይቕ ይዝብል እዞም ሰባት እዚኦም ግን እንኳን ክገብሩ ናይ ሰብ ክወሩ ሰብ ክቐትሉ ናይ ሰብ ንብረት ክወሩ ሕልፍ ሓሊፉ ዓለማዊ ዘይገብሮ መንግስቲ ዘይገብሮ ኣባሪር እንተ መንግስቲ ንብረት ይጥቀመሉ እሞ እቲ ገዛ ደሞ መስሪያ ቤት ዝገብሮ እዚኦም ግን ንብረትና ወሪሮም ገዛና ቃፂሎም ሃይማኖት ከም ዘይብሎም ኢና ንኣምን በዓለ ዝብሎ ንስ እዩ ዘፋላለያ ንስ እዩ ሚናስ ወይ ወንጀል ኢታን ዘእዚያ ንበርከ ዘይቕመጥካዮ ኣይተልዕል ዝብል እንኳን ክትሰርቕ ስራሕ ኢልካ ናይ ሰብ ክትወርግ ትከይድ ክተቃፅል ዘይቕመጥካዮስ ዋላ ወዲኡ እንትረኸብከ ማለት እዩ ዘይቕመጥካዮስ ከይተልዕላ ትብል መጀመርያ ትእዛዝ እግዚአብሔር ኣምላኽ ኣኽብር ደድሕሪኡ ተኸቲላ ኣክብር ብፀካ ከመ ነፍስከ ንሓውካ ከም ነፍስኻ ግርካ ፍተዎ እንታብ ነፍስኻ ንዓኻ ትፀልኦ ነገር ንሓውካ ከይትገብር እዩ ዝብል እዚኦም ግን እንኳን ከምኡ ክገብሩ ይቐትሉ ኣካል የጉድሉ የሰድዱ ይወሩ ብሃይማኖት ዘፋለልና ንሕና መሰረትና ሃይማኖት ሽም ሒዝና ኣብ ተግባር ንርከብ ንሶም ግን ሃይማኖት ኣለና ይብሉ እሞ ኣብ ምቕታል ኣብ ምስራቅ ይርከቡ ብናትና እምነት ዘፋለልና ንስ እዩ ሃይማኖት የብሎምን ካልኣይ የጥምቑ ካልኣይ መንኩስ ይብሉ ታኡ እዚ ዝብሉ ዝበሃል ተሓድሶ ዝበሃል ዘመናዊ ሃይማኖት ኣሎ ኣይነበረን ተሓድሶ ዝበሃል ሃይማኖት ናይ ሕጂ እዩ ንሱ ተሰሪዖም ከም ዝኾኑ እዩ ተዘመልክት ኣብቲ ቅድሚ ስደትና ናይቶም ከምኡ ዘስፋሕፍሑ ገብረ ኢየሱስ ዝበሃል እዩ ኣባ ገብረ ዝበሃል መፂኡ ነቶም ንሃቶም ነቶም ንዑ ዘይድግፉ ይገድፎም ነቲ ሃይማኖት ሳ ዝድግፉ ስንኳር ጀዲድ ቆርቆሮኒ ገዛ ይድግፎም ኣብቲ ውሽጦምስ ተፈላለዮም ነይሮም ንሕና ቅድሚ ስደት ሰዓት ሓልዩ ናይ ኣፀቢቑ ዘይመርሕ መንግስቲ ምስ ተረኸበሉ ናይ ጦርነት ሰዓት ወራር ሰዓት ወሉ ግን ነቶም ዘይቕበሉ ኣባሪር ነቶም መፍጦም ዝነበሩ እውን ኣባሪሮም ነቶም ገድፎም ነበረ ንዓና እውን ሙሉእ ንምሉእ ኣባና ዘሎ መነኮሳት ብሄረ ይፈሊ ትግራዋይ ኣምሓራይ ኤርትራዊ ኦሮሞ ዝመፀ የፍቲ ገዛና ዘሎ ጓሳ ኣይኮነን ሃይማኖት ግን ዝኣምነሉ ሃይማኖት ብምሉእ ምሳና ተሰዲዶም ተጋሩ ምሳና ተሰዲዶም ኣሓሩ ኤርትራውያን ኣብኡ ዝነበሩ ማዕሪእና ተሰዲድና በቲ ሃይማኖት ንሶም ግን ዝዘስሓዎ ሃይማኖት በቲ ናትና እመት ተሃድሶ እዩ እናተባሪሮም ናዚኖም ምስቲ ዘመን ተኸቲሎም ዘፈላለዩና ንስ እዩ